ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የዓለም የነዳጅ ዋጋ መቀነሱ ተገለጸ። የአንጎል እጢን የሚመረምር የአርቲፊሻል ኢንተለጀንስ ሞዴል ይፋ ሆነ። የኢራን የኒውክሌር ተቋማትና የትራምፕ እርግጠኝነት። ተመልካቾቻችን በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን። የዓለም የነዳጅ ዋጋ መቀነሱ ተገለጸ። እስራኤልና ኢራን ላለፉት 2 ሳምንታት ያህል ከገቡበት ግጭት በመውጣት የተኩስ አቁም ለማድረግ መስማማታቸውን ተከትሎ የነዳጅ ዋጋ በ5 በመቶ መቀነሱ ተገለጸ። ድፍድፍ ነዳጅ ዘይት በበርሚል ከ81 ዶላር ወደ 68 ዶላር መቀነሱ ተዘግቧል። ይህም እስራኤል ሰኔ 13 በኢራን የኒኩሌር ተቋማት ላይ ሚሳኤሎችን ከማስወንጨፏ በፊት ከነበረበት ዋጋ በታች መሆኑ ተጠቁሟል። ባለፉት ሳምንታት ኢራን የሆርሙዝ ባህር ሰርጥን ልትዘጋ ትችላለች በሚል ስጋት የዋጋ ጭማሪ የተስተዋለ ሲሆን ሁለቱ ሀገራት የተኩስ አቁም ስምምነት ማድረጋቸው በተሰማ በጥቂት ሰዓታት ውስጥ የነዳጅ ዋጋ በ5 በመቶ መቀነሱ ተነግሯል። የተኩስ አቁም ስምምነቱን ተከትሎ የእስያ የአክሲዮን ገበያዎችም መነቃቃት ጀምረዋል ነው የተባለው። የከተማ አቀፍ ፈተና ውጤት ይፋ ተደረገም። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2017 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን ውሳኔ አስተላልፏል። የቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል እያሳየ መሆኑን ገልጸው ዘንድሮም ከአምናው የተሻለ ውጤት ለመመዝገብ መቻሉን አስታውቀዋል። በዚህም መሰረት በአዲስ አበባ ከተማ የ2017 ዓ.ም የ8ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 88.8% ያህሉ 50 እና ከዛ በላይ በማምጣት ወደ ቀጣዩ የክፍል ደረጃ መሸጋገራቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አሳውቋል። የ2017 ዓ.ም የ8ኛ ክፍል ከተማ አቀፍ ፈተና ሰኔ 3 እና 4 ቀን 2017 ዓ.ም በከተማ አስተዳደሩ በሚገኙ 194 የመፈተኛ ጣቢያዎች መሰጠቱ የሚታወስ ሲሆን 70525 ተማሪዎች የመልቀቂያ ፈተናውን መውሰዳቸው የሚታወስ ነው። ተማሪዎች ውጤታቸውን ምስሉ ላይ በሚመለከቱት ድረገጽ ውጤታቸውን መመልከት ይችላሉ። የአንጎል እጢን የሚመረምር የአርቲፊሻል ኢንተለጀንስ ሞዴል ይፋ ሆንም። ከ99 በመቶ በላይ ትክክለኛነቱ የተረጋገጠ የአንጎል እጢን የሚመረምር አርቲፊሻል ኢንተለጀንስ ሞዴል ይፋ ተደርጓል። የአንጎል እጢ በአስቸጋሪ ቦታ ላይ የሚገኝ በመሆኑ የሕክምና ሂደቱንም ውስብስብ ያደርገዋል። በጀርመን በርሊን በሚገኙ ተመራማሪዎች ይፋ የተደረገው የአርቲፊሻል ኢንተለጀንስ ሞዴሉ ከ170 በላይ የአንጎል እጢ አይነቶችን እንዲለይ የሚያስችል ስልጠና ወስዷል ተብሏል። ኔቸር ካንሰር በተባለ መጽሔት ላይ እንደተገለጸው ሞዴሉ እጢዎችን በፍጥነትና በከፍተኛ ትክክለኛነት ይለያል። ሞዴሉ በርካታ ስልጠናዎችን የሰለጠነ ሲሆን 99.1 በመቶ የአንጎል እጢዎችን በትክክል ለመመርመር ያስችላል። ሞዴሉ በዲኤንኤ ናሙናዎች ላይ በመመርኮዝ በትክክለኛና ወጪ ቆጣቢ በሆነ መንገድ የአእምሮ እጢን ለመለየትና ለማከም ያስችላል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም የአንጎል እጢን ለመመርመር የሚያስችል ሞዴል ማበልጸጉን በዘገባው ተጠቁሟል። የኢራን የኒኩሌር ተቋማትና የትራምፕ እርግጠኝነት። አሜሪካ ባለፈው ቅዳሜ ሌሊት በኢራን የኒኩሌር ተቋማት ላይ ጥቃት መሰንዘሯን ተከትሎ ኢራን የኒኩሌር ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን ያስታወቀች ሲሆን የአሜሪካው ፕሬዝዳንት ግን ኢራን በደረሰባት አውዳሚ ጥቃት ሳቢያ ከዚህ በኋላ የኒኩሌር ተቋማትን እንደማትገነባ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኢራን መቼም ቢሆን የኒኩሌር ተቋሞቿን መልሳ አትገነባም ብለዋል። የኢራን የአቶሚክ ኤነርጂ ድርጅት ኃላፊ መሐመድ ኢስላሚ በቴሌቪዥን ባስተላለፉት መልእክት ሀገራቸው ጥቃት የደረሰባቸውን የኒኩሌር ተቋማት ወደ ሥራ ለማስገባት ማቀዷን አስታውቀዋል። ሀገሪቱ ዩራኒየም ማበልጸጓን እንደምትቀጥል የሀገሪቱ የጸጥታ ኃላፊ ለስፑትኒክ ገልጿል። ምንም እንኳን የደረሰ ጉዳት ቢኖርም ዩራኒየም የማበልጸጉ ሂደት ይቀጥላል ያሉት ምንጩ ይህ ለቴህራን ቀይ መስመር ነው ብለዋል። ተመልካቾቻችን ከጀነሬሽን ሚዲያ ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን።